ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ አፉረ ቁልቁሉ ዋቀ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ ከዓለም ጥፋት በልዩ ጥሪ ለይተህን እነሆ በሰማያዊ ስፍራ በመንፈሳዊ በረከት ልትባርከን ወደህ በቅድስና አደባባይ የሰበሰብከን ገናናው አባት አምላካችን እግዚአብሔር ሆይ ለስም አጠራር ክብርና ምስጋና ላንተ ይሁን። አርጅማኬ ጉዳናን በዲያዱኛራ ንፎቴ ወልተጀራ ረቀቤ ሰገነት ጃራ ኬቲ ዱላሉዳፍ ሰሚረት ከንጅሮ ሱጎኬራ ከቆደም ጅሬኛ በረበራ ካርገኑፍ በከከነት ከወልት ቀብዴ ዋቀዩ አባ ኬኛ ኡልፋታ መቃኬቲፍ ገለኒ ጉዳናተው ክቡራን መምህራነ ወንጌል እግዚአብሔርን ለማገልገል ከሩቅም ከቅርብም የመጣችሁ ዘማሪያን ወንድሞቼ አገልጋዮች እግዚአብሔር በብዙ በረከት የጎበኛችሁ የዚህች ታላቂቱ ከተማ ሕዝበ ክርስቲያን ወንዶችና ሴቶች ወጣቶችና ሕፃናት ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? በምስጋና የተዋበ በሰማይ ሰራዊት በሱራፌልና በኪሩቤል ጀርባ ላይ በመለኮታዊ ማንነቱ ተገልጦ ተከቦ የሚመለክ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታን የምናይባት መስታወታችን ለቃል ርደት ለሥጋ እርገት መሰላል የሆነች የማይጠልቀው የጽድቁ ፀሐይ ክርስቶስ የወጣባት ምስራቃችን ወላዲተ አምላክ ድንግል ማርያም ጌታ መንፈስ ቅዱስ ፍቅሯን በልባችን ጣዕም ምስጋናዋንን በአንደበታችን ያብዛል። ቅዱሳን መላእክት ጥበቃ ረድኤት ከሁላችን ጋር ይሁን። ወገኖቼ ክርስቲያኖች፣ ሰው ወጥቶ የሚገባው ሰው በልቶ የሚጠግበው ሰው ተኝቶ የሚያርፈው ሰው አስቦ ውጥኑ የሚሳካው እግዚአብሔር ሲያደርግለት ነው። ሰው ለሰው አስታዋሽ ነው። በሰው ልቡና መለኮታዊ ሐሳቡን የሚመዘግብ እግዚአብሔር ነው። መጽሐፍ ሰው ሰውን ቢሰማ እንደሚዝል እግዚአብሔርን ሲሰማ ደግሞ እንደሚያርፍ ሲነግረን እነሆ በዚህ በምሳሌ ሰሎሞን ምዕራፍ 1 ቁጥር 33 ላይ እግዚአብሔርን የሚሰማ ሰው በእርጋታ ይቀመጣል፣ ከመከራ ስጋት ደግሞም ያርፋል ይላል። አሳራፊው እግዚአብሔር ለልቡናችን የሚበጀውን የሚያስተምረን የሚነግረን እርሱ ስለሆነ የራቀውን አቅርቦ የረቀቀውን ገልጦ አሳራፊ ቃሉ ወደ ልቡናችን እንዲመጣ በጎ ፈቃዱ ይሆነልን። ሁላችሁም መጽሐፍ ሰው በልቡ አምኖ በአንደበቱም መስክሮ ይድናል እንዲል ሁላችሁም ድምፃችሁን ከፍ አድርጋችሁ እኔ የምለውን ቃል ከኔ ጋር ትላላችሁ። እግዚአብሔር ከሁላችን ጋር ይሁን። ይከፈትላችኋል በሉ።
እስኪ ድገሙት። ይከፈትላችኋል። በዚህ ርዕስ ነው ምን ቆየው። የራቀውን የሚያቀርብ የረቀቀውን የሚገልጥ እግዚአብሔር ቃሉ ወደ ልባችን ያምጣልን። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ወይም ደግሞ በሉቃስ ወንጌል ምዕራፍ 9 ቁጥር 11 ላይ ይሆናል። የትምህርቱ መሰረታዊ ዓላማ በኑሯችን የተዘጋብንን ነገር ሁሉ እግዚአብሔር ከፋች መሆኑን ማሳየት ነው። ይህንን ኃይለ ቃል የተናገረው አንቀጸ ብፁዓን በተባለው በተራራ ስብከቱ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሥጋ ዘመዶቻቸውን ትተው ጨርቅና ማቃቸውን ሁሉ ጥለው በባህር ላይ ሲያሰግሩበት የነበረው ማስገሪያቸውን ሁሉ ባህር ላይ ጥለው አለን የሚሉትን ነገር ሁሉ ትተው እርሱ በዋለበት ለዋሉ፣ እርሱ ባደረበት ላደሩ፣ ደግሞም አንዳንድ ጊዜ ተስፋ የሚያስቆርጥ ነገር ሲመጣ የተዘጋ የሚመስላችሁ ነገር ሁሉ ይከፈትላችኋል ሲል የተዘጋውን የሚከፍት የተከፈተውን የሚዘጋ ጌታ ይከፈትላችኋል አለ። እግዚአብሔር የሕይወት በር ይክፈትልን። ምን ነው አይክፈት እንዴ? አይክፈት ይክፈት። እግዚአብሔር የሕይወት በር ይክፈት። እግዚአብሔር የሰላም በራችንን ይክፈት። ይህ የትምህርት ርዕስ መነሻ አድርገን ስንመለከት ባለንበት በአሁኑ ሰዓት ባለንበት በዚህ ዘመን በዙሪያችን መውጫ ያልነው ሁሉ በዙሪያችን መግቢያ ነው ያልነው መጥፊያ እየሆነ በዙሪያችን መኖሪያ ነው እያልነው መሞቻ እየሆነ የሰው ልጅ መውጫ ቀዳዳ ያጣበት ክፉ ዘመን ላይ ስለደረስን አጽናኙ የእግዚአብሔር ቃል ደግሞ እነሆ የተዘጋባችሁ ነገር ሁሉ ይከፈትላችኋል ይለናል። ጌታችን ደቀ መዛሙርቱን ሲመክራቸውና ሲነግራቸው በወላጆቻቸውና እሱ ደግሞ የመንፈስ አባታቸው ለእነርሱ እንዴት ያለ አባት እንደሆነ ያሳየበት ክፍል ነው። ቃሉ ሲጀምር እንዲህ በማለት ነው የሚጀምረው። የቅዱስ ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ጀምሮ እንዲህ ይላል። ምናልባት እኔ ከቁጥር 5 ላይ ከፍ ብዬ አነብላችኋለሁ። ቁጥር 6 ላይ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷቸው የተቀደሰውን ለውሾች አትስጡ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷቸው የተቀደሰውን ለውሾች አትስጡ። በእግሮቻቸው የተቀደሰውን እንዳይረግጡት ምን እንዳይሉት? እግር የማይደርስበት የለም። እግር ቆላና ደጋ ይረግጣል፣ ደረቅና እርጥብ ይረግጣል። እግር ከሳሩ ላይ ይውላል፣ እግር ከአሸዋው ላይ ይውላል። እግር ከጎርፍም ይገባል፣ እግር ከአቀበት ይወጣል፣ እግር ከዛፍ ላይም ይሆናል። ጌታ ግን እኔ ቀድሼ የሰጠኋችሁን ነገር አለ ለውሾች አትስጧቸው። ውሾች የተቀደሰውን ክብር አያውቁም፣ ይረግጣሉ። ይቀጥልና ደግሞ እነሆ የተቀደሰውን ለውሾች አትስጧቸው፣ አብልታችሁ አይተዋችሁም፣ ደግሞም ይነክሷችኋል አላቸው። ይህ ቃል የሚነገረው ለደቀ መዛሙርቱ ነው። ዕንቁዎቻችሁን በእሪያዎች ፊት አትጣሉ። እንደ ዕንቁ የሚያበራ ሕይወታችሁን፣ እንደ ዕንቁ የሚያበራ እምነታችሁን፣ እንደ ዕንቁ የሚያበራ መንፈሳዊ ነገራችሁን እሪያዎች ፊት እንዳትጥሉ። እሪያዎች ስግብግቦች ናቸው። እሪያዎች አያመነዥኩም። እሪያዎች እነሆ ንብረት የላቸውም፣ ሰኮናቸው ድፍን፣ አይምሯቸው ድፍን ነው እያለ እየበሰለ ይነግራቸዋል። ክታብ ልቁልቁሉን እስኒ ፍበነማ
ኑንጀ ሰገሌ ከና ጎፍታን ኬኛ ኢየሱስ ክርስቶስ በርቶ ተሳትዱበቴ keessumattu saba waaqayyo matirree kana ka'umsa goonee waggaa waliin barannu har'a bara amma jirru kana keessatti wanti danuun cufamee jira. Jiruuf jireenyi ilma namaa cufameera. Tokkummaan namaa cufameera. Fayyaan namaa cufameera. Tasgabbiin namaa cufameera. Jaalalli namaa cufameera. Balballoonni hedduun cufamaniitu jiru. Namni karaa ba'uuf galullee yaaddoo keessa galeera. Yaadi namaa cufameera, qalbiin namaa cufameera. Waaqayyo garuu isiniif banamaa jechuun dubbata. Dursee akkasiidha. Isa eebbifamaa ta'e sarootatti hin laatinaa. Saroonni waan eebbifame tokko eebbifamaadha jedhaniitoo hin kabajani akka keessanii luka isaaniitiin irra ejjetu. Lukni namaa akkuma beektanu baddaaf gammoojjii irra ejjeta, jidhaaf gogaa irra ejjeta, laaqii keessa ejjeta, lolaa keessa ejjeta, dirree irra ejjeta, daka ejjeta, gaara ejjeta, waan baay'ee irra dhaabbachuu danda'a lukni namaa. Lukni sarootaas iddoo adda addaa waan dhaabbatuuf waan eebbifamaa isaan duratti hin dhiisinaa. Irra ejjetaniitu xureessu. Erga jedhee booda isan eebbisee isiniif laadhe immoo sarootatti hin kenninaa. Nyaatanii ka'anii isin ciniinuudha. ይህን ካለ በኋላ ልክ ቁጥር 7 ላይ ደርስና ለምኑ ይሰጣችሁማል አለ። ምን በሉ አለ? ለምኑ፣ ልመናን ወደ እኔ አቅርቡ፣ የሌላችሁን እኔ እሰጣችኋለሁ። ከዚያም በኋላ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያን ለሚያንኳኳ ይከፈትለታል። ይኸውላችሁ ለሚለምን ይሰጠዋል፣ የሚፈልግ ያገኛል። ለምነህ ይሰጣል፣ ፈልገህ ታገኛለህ፣ አንኳኩተህ ይከፈትልሃል። ሶስቱም ነገር ነው የሚነግረው። ዮ ከደት ሲፍላተማ ዮ በርባዴ ኒአርገታ ዮ ሳንቃዮ ካምበል በለሩኩትሞ ሲፍ ሳቀማ ሲፍ በነማ ሜቆታ ላላ ኢሲን ኬሳ ኢጆሌን ሳኒ ዮ ዳቤ ጋፈተኒ ከነጋት ከኑ ዮ ቁርጡሚ ጋፈተኒ ካምቦፋይ ትከኑ ጅራው ለኪጁ ኢሲን ሐሞታ ታተኒ ዮ ጅርተን ኢጆሌ ኬሰኒፍ ዳቦ ጋፈና ደጋይ ገትላኒ ቁርጡሚ ጋፈና ኤርገ ቦፈትላኒ አኒ አባን ኬሰኒ ንሰሚራሞ ሀገባከ ዋንጋሪ ሲላሉ ቤክቶ እናንተ ለልጆቻችሁ ክፉ ሆናችሁ ሳለ የወላጅነት ባህሪ ተጠናውቷችሁ ዳቤ ለጠየቋችሁ ልጆቻችሁ ድንጋይ እንደማትሰጡ አሳ ለጠየቋችሁ እባብ እንደማትሰጡ እኔ እኮ ከወላጆቻችሁ እበልጥላችኋለሁ አለ። ክብርና ምስጋና ለስም አጠራሩ ይሁን። ዳዊት ለዚህ ነው በመዝሙር 26 ቁጥር 10 ላይ አባቴና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ አለ። እንደ እግዚአብሔር ተቀባይ አለ? ኧረ ጉድ እኮ ነው። እንደ እግዚአብሔር ተቀባይ አለ? እንደ እግዚአብሔር አሳዳጊ አለ? እንደ እግዚአብሔር መጋቢ አለ? እንደ እግዚአብሔር ያለ አባት አለ? በእውነት የለም። እናንተ ክፉ ሆናችሁ ሳለ የመጀመሪያው የተሰጣችሁን አታክሱታል፣ የተቀደሰውን አትጣሉታል። ምክንያቱም ለምነን እንድናገኝ የተቀደሰውን እንክብረው። ምክንያቱም ፈልገን እንድናገኝ እግዚአብሔር የሰጠንን እንቁ መንፈሳዊ ነገሮቻችን ሁሉ አክብረን እንጠብቃቸው። ምክንያቱም አንኳኩተን እንዲከፈትልን የተቀደሰውን እንደተቀደሰው እንያዘው። አንኳኩ፣ አቤት ይከፈትላችሁማል። በልበለ ሩኩታ ስኒፍ በነማ ሰበዋ ቀዮ መተዱሬን በርኖ ተከኛ ስኒፍ በነማ ከጀሩ
የሰጩፈም ዋቀዩን ፋበኑ በልበለ ጅሬኛ ዋቀዩን ፋበኑ በልበለ ነጋ ዋቀዩን ፋበኑ በልበለ ፈይና ዋቀዩን ፋበኑ በገለቶ ጉዳና ነው ዋቀዩን ገለቴ ይፈቃ ዋቀዩ በኑራፍ ኑቲማልጎቹ ደቀምና ዋንጩፈም በኑን ዋንበነም ጩፉን ከዋቀዮች የተዘጋውን መክፈት የተከፈተውን መዝጋት የማን ሥራ ነው? ንገሩኝ፣ የማን ሥራ ነው? የእግዚአብሔር ሥራ ነው። የቀደመው አባታችን አዳምና የቀደመችው እናታችን ሔዋን እግዚአብሔር የኤደን ገነት በርን ከፈተና በገነት ውስጥ ሲያኖራቸው 7 ዓመት እግዚአብሔር አልዘጋባቸው። እግዚአብሔር በተቀደሰ ስፍራ ሲያኖራቸው፣ እግዚአብሔር በተወደደ ኑሮ ሲያኖራቸው፣ በተወደደው ነገር ላይ የተወደደውን ቀን እግዚአብሔር እየሰጣቸው የተወደደውን አምልኮት በእግዚአብሔር ፊት እያቀረቡ 7 ዓመት የዱር አራዊት አላመጸባቸውም፣ የቤት እንስሳትም አንበላም አላሏቸው። ወጋቶር በጎቱ ምን ዋቀዮ ከሰው ጋጅራተን ቶል ዋቀዮ አያን ዋቀዮ ጃለሊ ዋቀዮ ሱራኒፍ ሲምቦል ዋቀዮ ጀነተ ከሰት አዳም ፊዋን መርሼ ጅራቱ ቱራን ሰባ ዋቀዮ ላላ ነሞን ጀልቀባ ወጋ ቶርባ ዋቀዮ በልበለሳኒፍ ሳቀ ደብሴ ሳኒት ጮፍነ ማሊፍ ጀናን ሰዋቀዮ ሳኒፍ ላቴ ኤብፈተኒ ቀበተን ሰዋቀዮ ሳኒፍ ላቴ ቶለጀ ረዲቱ ባደተን ዮ ከነተን ዋቀዮ ብራ አርገተኒሩ ዮ በርባነን ሰርገተኒሩ ዮ ሩኩተኒ ሲሳኒፍ ሳቀ መረመለ ሳኒት ጮፈምነ ገና ሳይለምኑ ሰጥቷቸዋል። እስኪ በሉ ገና ሳይለምኑ ምን ብሏቸዋል? ሰጥቷቸዋል። ገና ሳንለምኑ ሰው አድርጎ ፈጥሮናል። አጋዕዝተ ዓለም ሥላሴ ክብርና ምስጋና ለስሙ ይሁን። ማመልከቻ ገና ሳናስገባ ገና ሳንነግረው የሚያስፈልገንን አውቆልን ያደረገልን እግዚአብሔር ነው። በትንቢተ ኢሳይያስ ምዕራፍ 48 ከቁጥር 14 ጀምራችሁ ስትመለከቱ ጽዮን እግዚአብሔር ትቶኛል፣ እስራኤልም እግዚአብሔር ረስቶኛል ትላለች። በውኑ እናት ልጆቿን ትተው ይሆናል፣ እኔ ግን አልተዋችሁም፣ በመዳፌ ላይ ቀርጫችኋለሁ አለ። እናንተ ጉልበት ላይ ብትነቀሱት ንቅሳታችሁ ይቆያል እኮ ከደማችሁ ጋር ስለተነካካ። የምንነቀሰው ፊታችን ግንባራችን ላይ መስቀሉን ብንነቀስ በእርግጥ በደማችን ከተነቀስነው ይልቅ በልባችን የተነቀስነው ቢበልጥም እኛ ስናረጅ እንኳን እነሆ ያ ሼድ የሚያደርገው ያ የተነቀስነው ንቅሳት ከላያችን ላይ አይጠፋም፣ አካላችን እስካለ ድረስ። ጌታ ምን አለ? በእጆቼ መዳፍ ቀርጫችኋለሁ አለ። ምን ብያችኋለሁ? ምን ብያችኋለሁ? ቀርጫችኋለሁ። አንሽም ቦጬን ጅራ ግዱገል አርከቆት አንሽም ኢስኒ ሃትኒ ፈባን ነመኢሱ ደንደው አንገሮስን ኢስኒ ሰገሌ ዋቀዮ ጋር ትዱበቱ አንሽን ኢሱ የዋቀ ኢስኒፍ በነማ እንደምታውቁት አዳምና ሔዋን የገነት በር ሳይዘጋባቸው ከኖሩ በኋላ ከዕለታት በአንደኛው ቀን የተቀደሰውን ለውሻው ዲያብሎስ አማከሩት፣ አብሮ ተወያዩበት። ዲያብሎስ ወደ ገነት ሲመጣ በሩ የተከፈተው ለአዳምና ለሔዋን እንጂ ለዲያብሎስ አልነበረም። በተከፈተው የገነት በር ላይ ሔዋን ወዲያው በሯን መዝጋት ሲገባት ለዲያብሎስ በሯን ከፈተች፣ ልቧን ከፈተች። እርሷ ልቧን ከፍታ ክፉውን ስታስገባ ጻድቁ ደግሞ በሩን ዘጋባቸው። እግዚአብሔር ይሰውረን፣ እግዚአብሔር ይሰውረን። ጻድቁ እግዚአብሔር ንጉሥ በሚኖርበት ዙፋን ላይ ባሪያ ይቀመጥበት ዘንድ ተገቢ አይደለም። ቅዱሱ በሚኖርበት መቅደስ ውስጥ ርኩሱ ይገባበት ዘንድ አግባብ አይደለም። በአንድ አገር ላይ 2 መንግስት እንዳሌለ ሁሉ
በእኛ ማንነት ላይ እግዚአብሔር መንግሥት እንጂ የዲያብሎስ መንግሥት ስልጣን የለውም። ክብርና ምስጋና ለስሙ ይሁን። ኤኙማ ኬኘረት ኡልፊነ ከንቀቡ ኤኙማ ኬኘረት ከበጃ ከንቀቡ ኤኙማ ኬኘሌ ከነወገረ ዋቀዮነ። ለዚህ ነው ወደ ኢየሩሳሌም ቤተ መቅደስ በሄደ ጊዜ በዕለተ ሆሳዕና ቤቱ የጸሎት ቤት ሆኖ ሳለ እነሆ ሸቃጮችና ነጋዴያን ርግቦችን ገንዘባቸውን ብራቸውን ወደ መቅደሱ አስገብተው ሲቆምሩ ሲቆጥሩ ሲለዋወጡ አያቸው ይላል ጌታ። ይህንን መድኃኔዓለም ከኛ ላይ ያርቅ። እግዚአብሔር መቅደስ ውስጥ ስንጨቃጨቅ፣ በእግዚአብሔር ቤት ውስጥ በቋንቋ በነገር ስንከፋፈል፣ በእግዚአብሔር ቤት ውስጥ የአጵሎስ የጳውሎስ እየተባባልን የኬፋነ የጌታነ እየተባባልን እያለን ጌታ እኛ አይኑ ብታየን ወዮልን ለኛ። ጌታ ጅራፉን አዘጋጀ። ወደ መቅደስ መጣና ቤቴ እኮ የጸሎት ቤት ይባላል። የምን ቤት ይባላል? አረ ነገሩ የምን ቤት ይባላል? ብዙ ቤተ ጸሎቶች ተዘግተዋል እኮ። ብዙ ቤቶች እግዚአብሔር ቤት ከመሆን ወርደዋል እኮ። ብዙ የሰው ልብ እኮ ተዘግተዋል እኮ። ክርስቲያኖች እግዚአብሔር የሚከብሩበት ማንነታችን ተዘግቷል። ለዚያ ነው ሰማይ ተከፍቶ መቅሰፍት የተለቀቀው። ይህ ያለንበት ጊዜ መቅደስ ማንነታችን ጅራፍ በሆነው ቃሉ እግዚአብሔር የሚያጸዳበትና ክፉውን አውጥቶ ንጉሡ ወደ ቤቱ እንዲገባ እኛም ደግሞ የተዘጋ ማንነታችን የምንከፍትበት ቀን ነው ጊዜው። ገባ። ሲገባ ለመቅደስ ልማድ ያልሆነ ለቤቱ ልማድ ያልሆነ ሥራ በዚያ ውስጥ ሲሰራ ጌታ አየ። በመንፈሱም ተቆጣና ጅራፍ አመጣ። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት። ለወንበዴ ዋሻነት ቤቴ ከፈታችሁ፣ እኔ ግን ለጸሎት ነው ቤቴን የከፈትኩት አለ። እኛ እኮ ሰው የሆነው ለምስጋና ነው። እኛ እኮ ሰው የሆነው የእግዚአብሔርን ክብር እንድንገልጥ ነው። አኔ ብስነ መከንታኔ ኡልፊነ ዋቀዮ ከኑረት ሙለቱፍ አኔ ብስነ መከንታኔ ዋቀዮ አከዋቀ ፈኖፍ አኔ ብስነ መከንታኔ አከዋቀዮ ከመጅልሳ ኑረት ሙለቱፍ መን ዋቀዮ የኙማን ኬኛ ኢኩማዳን መን ዋቀዮ የኙማን ኬኛ ጩቡ ብየለፋ ከናን ዮ ወላቄቶ አርገተ ጎፍታን ማን ነው እንጂ ዳህራላት። ከዚያ በኋላ ጅራፍ አዘጋጅቶ ቤቴ የጸሎት ቤት ነው አለና እነሆ ገበታቸውን ገለባበጠ ይላል። የስንቱ ሰው ገበታ ተገልብጧል ዛሬ። እንጀራ እኮ የለም፣ ማሳ እኮ ተገልብጧል። ከዳር እስከ ዳር እኮ እኛ የምንበላውን የዱር አንበጣ እኮ ነው እየበላ ያለው። የገበሬው ጎተራ እኮ ባዶ የሆነ ነው። የከተሜው የጀርባ አጥንት እኮ ታች ያለው ገበሬው እኮ ነው። ገበሬው እኮ አፉን በጉልበቱ ላይ እጁን በአፉ ላይ ጭሮ እየየ የመንግስት ያለ ይላል። መንግስት ደግሞ በዚያም ብዙ ውጥረት ውስጥ ገብቷል። ይህ ሁሉ የኃጢአታችን ውጤት ነው። ይህ ሁሉ እግዚአብሔር በከፈተልን ቤት ውስጥ ሌላ ክፉ በማስገባታችን እኛም ደግሞ ለእግዚአብሔር እንደሚመች ባለመኖራችን የመጣ ጉዳይ ነው። የተዘጋው እንዴት ይከፈት? የተዘጋው እንዴት ይከፈት ከማለታችን በፊት አረ የተከፈተው እንዴት ተዘጋ? የተከፈተው እንዴት ተዘጋ? መልካምነት ተዘግቶ ክፋት እንዴት ተከፈተ? ብርሃን ተዘግቶ ጨለማ እንዴት ተከፈተ? ፍቅር ተዘግቶ ጥላቻ ከወዴት መጥቶ ተከፈተ? እንዴት ነው የእግዚአብሔር ልጆች በጥላቻ አደባባይ የተመላለስ ነው? በጽድቁ መንገድ መሄድ ያቃተን ክርስቲያኖች
የብልጽግና ወንጌል እየተባለ ወንጌል ለወንብድና ለሸቀጥ እየሆነ ሰዎችን ሁሉ ሚሊዮኔር ትሆናለህ፣ ቤት ትሰራለህ፣ መኪና ትገዛለህ እየተባለ የብልጽግና ወንጌል እየተባሉ ወንጀለኞች ወንጌል ጨብጠው ምድሪቱን ምንኛ እንዳረከሷት ሰው ቀና ብሎ እግዚአብሔር መንግሥት እንዳያይ ሰው ወደ እግዚአብሔር መንግሥት በብዙ ጭንቅና በብዙ መከራ ብዙ ሰማዕታት ብዙ ቅዱሳን በውዳሴ ማርያማችን በዕለተ ሐሙስ ላይ እንዲህ የሚል ቃል ሶርያዊው ሊቅ ቅዱስ ኤፍሬም ተናግሯል። እንዲህ ነው የሚለው፣ ሰማዕታት ስለ መንግሥተ እግዚአብሔር ደማቸው ፈሰሰ። ስለ እግዚአብሔር ሲሉ ደማቸው ፈሰሰ፣ ስለ መንግሥተ ሰማይም ሲሉ መራራ ሞትን ታገሱ። የት አለ የኔና የናንተ ትዕግስት ወገኖች? የት አለ ፍቅራችን? የት አለ አንድነታችን? የት አለ ሰላማችን? ብዙ ክፋቶች ተሰንደዋል። እግዚአብሔር የማይከብርበት ብዙ ነገር ሆነዋል። አዳምና ሔዋን ለእግዚአብሔር ሳይመቹ ሲቀሩ በራቸውን ለጠላት ሲከፍቱ እግዚአብሔር ደግሞ የጽድቅ በራቸውን ዘጋባቸው። ደግሞም ቅጠል ለበሱ ይላል መጽሐፍ። ምን ለበሱ አለ? ቀድሞ ጽድቅን የለበሱ፣ ቀድሞ ጸጋን የለበሱ፣ ቀድሞ ልጅነትን የለበሱ፣ ቀድሞ ሰላምን የለበሱ፣ ቀድሞ ነፃነትን የለበሱ፣ ይህ ሁሉ ተዘግቶባቸው ሌላ የመዓት በር ተከፈተላቸው። የልጅነት በራቸው ተዘግቶ የባርነት በራቸው ተከፈተ። የሰላም በራቸው ተዘግቶ የውከት በራቸው ተከፈተ። የመረጋጋት በራቸው ተዘግቶ የመታወቅ በራቸው ተከፈተ። የአንድነት በራቸው ተዘግቶ የመከፋፈል በራቸው ተከፈተ። ጽድቅን የለበሱ ሰዎች ጽድቅን በለበሰ ማንነታቸው እርቃናቸው ሲገለጥባቸው ቅጠል ለበሱ። ዲያብሎስ ውርደትን ሊያሳይ ዓይንን ይገልጣል እንጂ ክብርን ለማሳየት ዓይንን አይገልጥልን። ውርደታችን እንድናይ ዓይናችን ይገልጣል። እግዚአብሔር ምድራችንን ያስብልን፣ እኔ ያስብልን። የሰላም ረሃብተኞች እኮ ሆነናል። እመቤታችን ቅድስት ድንግል ማርያም በጸሎቷ ላይ ስትናገር ትዕቢተኞችን አዋረድካቸው፣ ተበትንና ተወረድን እኮ ባለጸጎችን ባዶ እጃቸውን ሰደድካቸው። አያችሁ፣ ስንት ባለጸጋ ባዶ እጁን ቀርቷል። የጤና ባለጸጋው ሐኪም የማይችለው ሐኪም አክማለሁ ብሎ የታመመበት ቀሳፊ በሽታ ተለቀቀብን። ለዚህ ሕዝብ እኮ አይገባውም ነበር። ለዚህ ምስኪን ሕዝብ አይገባውም ነበር። ምን ነው ቢባል የተዘጋብን እግዚአብሔር ያንኳኳውን በር እኛም ስለዘጋ። እስኪ ሁላችሁም በሩ የተዘጋብን በር፣ አይዟችሁ የተዘጋብን በር የእግዚአብሔር በር እኛ ለጠላት ከፍተን በእግዚአብሔር ላይ ስለዘጋን ነው። እውነት ነው። በቃ ይሄ ነው። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 20 ሙለት ዮሐንስ በቆና ሰዲ ለቆም ሰዲ ደመረቲ አኒ በልበለ ከሰ ዱራ አበደን በልበለ ከሰ ነሩቁታ ኤኙ ለሮ በልበለና ሳቄ አኒ ገረ መነሳት ነው ሴና መነሳት ነው ሴኔን ይሰወል እርባተኛና ኤቢቆ ሲሰረቡላ ኤኙ ለዮ በልበለሳ ናሳቂ አኒውን በልበለሳ ሩቁታ ማንም ደጁን ቢከፍትልኝ እኔ ሳንኳኳ ማንም ደጁን ቢከፍትልኝ ማንም ቃሌን ቢሰማ ማንም በልቡ ቢያስበኝ እኔ ወደ ቤቱ ገባለሁ፣ ወደ ትዳሩ ገባለሁ ነው። እኔ ወደ ስራው ገባለሁ ነው። እኔ ወደ ኑሮው ገባለሁ ነው። እኔ ወደ ልጅነቱ ገባለሁ ነው። እኔ ወደ ወጣትነቱ ገባለሁ ነው። እኔ ወደ ጉልምስናው ገባለሁ ነው። እኔ ወደ ሽምግልናው ገባለሁ ነው። ዛሬ ሕይወታችን አልጫ አልጫ ያለው ጣፋጩ ክርስቶስ ስለወጣ ነው። እንዴት ይግባ? ሲያንኳኳኳን ከፍተለት። ስንት ዘመን ጉባኤ ተዘርግቶ ተመረናል።
አሁን እኛም ተናጋሪዎች ተማረናል፣ እናንተም አድማጮች ተማረናል። ምክንያቱም የእኛም ስብከት እንጨት እያለ መጥቶ እኛም አገልጋዮች ሕይወት የለን። እኛም አገልጋዮች በተናገርነው አንሆንም። እኛም አገልጋዮች ቁመናችን ባላንሱን ውሃ ልኩን አልጠበቀልንም። በዚያ ነው ድንጋይ ላይ ውሃ እንዳፈሰሰ ሰው እየሆነ የተቸገርነው። የእኛንም የእናንተንም ድንጋይ ልባችንን እግዚአብሔር መልካም እርሻ ያደርግልን። አሜን በሉ። ድንጋዩን ልባችን እሱ መልካም እርሻ ያደርግ። ጌታ ማንም ደጁን ሳንኳኳ አለ። ምናችንን ነው የሚያንኳኳው? እንዴ ይገርመኛል። እኔ እስኪ እናንተ ዛሬ ከአንድ ሰው ጋር በሰላም ተገናኝታችሁ ስለ መልካም ብዙ ነገር አውርታችሁ ገብታችሁ ያንን ነገር መርሳት አልጀመራችሁም? ከሰው ጋር ከተጣላችሁበት ሰዓት ጀምራችሁ ደግሞ ስትበሉና ስትጠጡ እንዴት አድርጋችሁ ያንን ሰው ዞር እንደምታረጉ ወይ ደግሞ ከዓይኔ ፊት እንደው እግዚአብሔር ቢገፋው ከኔ ዓይን ባይመጣ ብለን እኮ እኛ በዚህ ነገር ተጠምደናል እኮ። ሌላ ስራ ተጠም በጥላቻ ስለተጠመድ የሚያንኳኳልኝም እኔ ወደ ቤቱ ገባለሁ አለ። አንኳኩቼ ለከፈተልኝ። አያችሁ እሱ ያንኳኳል፣ እኛ ኧረ በማርያም እኛ ምን እንላለን? እንከፍታለን። ይኸውላችሁ በር ለመክፈት የተኛ ሰው ከእንቅልፉ መቀስቀስ አለበት። እውነት ነው ሐሰት? እውነት ነው ሐሰት? ያልነቃ ሰው ተነስቶ በር ይከፍታል? ይከፍታል ወይ? አይከፍትም። ነምንረፈ ይወበልበል ይረትር ቁጠቤ ከየበልበለበሉ እንደንደው ማልብጀናን ረፌጅ ነው። ይህንን ሐሳብ ልገልጥላችሁ። አንድ ሐሳብ በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ቁጥር 5 ጀምሮ እስከ 6 እንዲህ ይላል። አንዲት ቆንጆ ተኝታለች። ጥበበኛው ሰሎሞን የጥበብ መጻሕፍቱ ከሆኑት አንደኛው ከመዝሙር ሁሉ የበለጠ መዝሙር የተባለው መጽሐፉ መኃልየ መኃልይ የተባለው ይህ መኃልየ መኃልይ ዘሰሎሞን በሙሽራውና በሙሽሪት በውዲቱና በውዱ ተመስሎ ነው የሚናገረው። በዘመናችን የተነሱ ብዙ ተሐድሶችና መናፍቃን ይህንን ክፍል ለአንዲት ዘማዊት ሴትና ለአንድ ዘማ ለሆነ ወንድ ነው እየመሰሉ የሚታረቁት። ውዴ መደምደሚያዬ እነሆ ወደ እኔ መጣ፣ እሱም ደጁን ቢያንኳኳልኝ እኔ ግን ተኝቻለሁ፣ ልቤ ግን ነቅቷል አለች። እግዚአብሔር ልባችንን እያነቃ ነው ያስተኛል እንጂ እንደ አስከሬን ልባችንን አስተኝቶ አይደለም ያስተኛል። ልባችን የነቃን ክርስቲያኖች ስንተኛ ስንቀሰቀስ ወዲያው ብንን እንላለን። ምክንያቱም እኛ ተኛን እንጂ ልባችን ምን ብለዋል? ነቅቷል። በሉ እስኪ ምን ብለዋል? ነቅቷል ልባችን። ሰነፈችና እኔ ነኝ በቆንዳላዬ ላይ እነሆ ዘይት ፈሷል፣ በረከት ይዤልሽ መጥቻለሁ፣ ተነሺ በሩን ክፈችልኝ ልባርክሽ አላት ይላል። ቆንጂት የተባለችው ቤተ ክርስቲያን ናት። ውዷ የተባለው መስቀል ላይ የዋለው ጌታ ነው። እርሱ ሲያንኳኳ የተኛች ቤተ ክርስቲያን የምእመናንና የአገልጋዮች ጉባኤ ነው። እሷ ምን አለች? ኧረ እግሬን ታጥቤያለሁ፣ እጄን ታጥቤያለሁ አለች። ሰነፍ ቆንጂት ናት። ልቧን ሳትታጠብ እግሬን እጄን ታጠባለች። መጀመሪያ ልብን መታጠብ ነው። ልባችን ነው የመንፈሱና የቃሉ ዙፋን። እግዚአብሔር የሚከብርበት በልባችን ላይ ነው። ይህ ልብ ደግሞ ለመታጠብ እንዲያመች መጀመሪያ መከፈት አለበት። ከዚያ መታጠብ ነው። ከዚያ መታጠን ነው። መቅደስ ይከፈታል፣ ይታጠናል። ጸሎቱና እነሆ የማዕጠንቱ ዕጣን በመልአኩ እጅ ወደ እግዚአብሔር ፊት ይወጣል። መቅደሱ ተከፍቶ ነው ጸሎት የተደረገበት። ልባችሁን ክፈቱና የእግዚአብሔር ቃል ሥራ ይስራበት። ከቃሉ ጋር ናችሁ ወይ? ከቃሉ ጋር ናችሁ?
ይኸውላችሁ እግዚአብሔር ደጃችሁን የሚያንኳኳበት ጊዜ አለ፣ ዝም የሚልበት ጊዜ አለ። በዚህ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ጀምሮ ስትመለከቱ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ እነሆ እግዚአብሔር ቀርቦ ሳለ ፈልጉት ታገኙማላችሁ። እግዚአብሔር ረድኤቱ ቀርቦ ሳለ፣ ቃሉ ቀርቦ ሳለ፣ ወንጌሉ ቀርቦ ሳለ፣ ዝማሬ ቀርቦ ሳለ በንስሐ ቅረቡ ክርስቲያኖች። ሰገሌኑ አቀዮ ጋስኒ ዲያቱ ፋሮኑ ጋስኒ ዲያቱ መልሰገንታን ቁልቁሌሳ ቅዳሴኑ ጋስኒ ዲያቱ ለጴ ጀማና ነው ሶንታኔ ለጴ ጨባዳን ገረዋ ቀዮት ዲያዳ። ምክንያቱም እግዚአብሔር ልባቸው ለተሰበረ ቅርብ ነው። መዝሙር 33 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል። ይሄ የደነደነ ልባችን በቃሉ መዶሻ ይሰበርልን። አሜን በሉ። ለጴንጀባኩን ወነንጀባኩን አከሳቁ ወርባችን እንዲከፈትልን የፈለግን እንደሆነ እኛ ሁሉን ለከፈተልን እንክፈትለት። እንጀራችንን ለከፈተልን፣ ጉልበታችንን ለከፈተልን፣ በረከታችንን ለከፈተልን፣ ኑሯችንን ለከፈተልን፣ ትዳራችንን ለከፈተልን፣ ስራችንን ለከፈተልን ለእግዚአብሔር የክብሩ መገለጫ የሆነውን ልባችንን እንክፈትለት። እኛ ልባችንን ስንከፍትለት እሱ የጽድቁን ደጅ ይከፍትልናል። ክብርና ምስጋና ለስሙ አጠራሩ ይሁን። ምን እንበልለት? ምን እንበልለት? እንክፈትለት በሉ እስኪ። ምን እንበልለት? እንክፈትለት። አንድ ጊዜ አንድ ንጉሥ ነበሩ እዚህ ሀገር ላይ ባለንበረስ ተሰማ እሸቴ ይባላሉ። 10 ቤት ያከራያሉ። መኖሪያ ቤታቸው ከአንድ ትልቅ ወንዝ ማዶ ነው። የሚያከራዩት ወዲህ ማዶ ነው። ሰኔ፣ ሐምሌ፣ ነሐሴ አከራዮች የቤት ኪራይ አልከፈሉ። ምክንያቱም የክረምቱ ዝናብ መጥቶ በላንበረስ ወደዚህ እንዳይመጡ ዝናቡ ከልክሏቸው ውሃ ሞልቶ በክረምቱ ምንም ወጪ ሳይኖርባቸው ተከራዮቹ ዘና እያሉ የቤት ኪራይም እንዳለባቸው ረስተው በኪራይም እንዳሉ ረስተው እየሰማችሁ ነው። በኪራይ እንዳሉ ረሱ። አቤት የኪራይ ዋጋም እንዳለባቸው ረሱ። ባለቤቱ ግን አልረሱ። አንድ ቀን ወንዙ ሲጎድል ክረምቱ ሲያልፍ እሄዳለሁ ብሎ ወሰኑ። ወንዙ ሲጎድል ክረምቱ ሲያልፍ ባለቤቱ ወደ ቤቱ ሊመጣ አንድ ቀን ግን ብራ ሆኖ አለ። ልክ ወንዙን ተሻገሩና እንደምን ወንዙ ጎደል ሲል የእንጨት ድልድይ እንደምን በእግራቸው ፈላልገው አገኙትና ተሻገሩ። ልክ እንደተሻገሩ ከየት መጣ የተባለ የመስከረም ወር ዝናብ ቀጥ አድርጎ ለቀቀባቸው። ዳገቱን እያለከለኩ በብዙ ድካም በብዙ ስቃይ በዝናቡ እየተደበደቡ ከዛ ከሚያከራዩአቸው ቤቶቻቸው ደረሱ። እሳቸው እዛ ሲደርሱ በሩ ሁሉ ተዘግቷል። ውስጡ ግን ጫጫታ በዝቷል። በሩን ዘግቶ ጭፈራ፣ ዘፈኑ ያወጡታል ከውስጥ። ቢያንኳኩ ማን ይክፈት? ቢያንኳኩ ማን ይክፈት? ሰዎቹ አከራይ እንዳለባቸው ኪራይ እንዳለባቸው ምንም የሚያስቡት ነገር የለም። ዝም ብለው ይጨፍራሉ። በልተው ጠጥተው ቤቶቻቸው ውስጥ 10 ደጆች እንደተዘጉ 9ኛውን አልፎ ደግሞ ሽንፍሩ ደጃቸው ላይ ቀጠቀጣቸዋል ዝናብ። 10ሩን ቤት የማን ነው? የባላንበረስ። ባላንበረስ 10ሩን ቤት ለራሳቸው የሰሩት አከራዩት እንጂ አላወረሱት። ወገኔ ቤቱን ከሰራ በዚህ ዓለም ላይ በክራይ ዓለም ላይ ነው ያለው። ከተከራየም ካከራየህ ብዙ እንግልትም ብዙ ኩራትም አይሰማም። ነገ ጥለነው እንሄዳለን። ከዚያ በኋላ 9ኙንም ቢያንኳኩ ሰሚ አጡና 10ኛው ላይ ሲደርሱ
ዝናቡ ቀለል ስላለ ካፊያ ሲሆን ማን ነው አለ ተከራዩ። እንዳከራይ ከውስጥ ተከራይ እኮ ብዙ ድምፁን ከፍ አያደርግም። ሙዚቃ ቀንስ ምንድን ነው መብራት ካራሰብ በላይ ዝም እንጂ ቆጣሪ ቆጥሮ ከዚያ ውሃ አፈሰሳችሁ። አቤት ተከራይ ተሸማቆ ነው የሚለው። አከራይ ሆይ ልብ ግዛ። ከዚያ በኋላ ማን ነው አለ ተከራዩ። 10ኛ ቁጥር ላይ ባላንበረስ እንዲህ አለ፣ እኔ ነኝ ተሰማኝ ሼቴ ደጅ ቆሜያለሁ በገዛ ቤቴ ያለ በገዛ ቤቱ ዛሬ መድኃኒዓለም እኮ ውጭ ቆሟል። በሰራን ማንነታችን ላይ አልገባም እኮ ወደ ውስጣችን። ቃሉ እኮ እንደ አለት እኮ ልባችንን መጥቶ ከመመለስ ውጭ ወደ ውስጣችን ገብቶ እኮ እኛም ማለት ነው አልቻለም፣ ሊሰራን አልቻለም። ክርስቲያኖች ይሄ ሁሉ ነቅቶ ያለ መክፈት ጉዳይ። ሰው ለምስጋና ሳይሆን ለስድብ ነው አፉን የሚከፍተው። ብዙ ሰው ፈጥኖ አፉን የሚከፍተው ለምስጋና አይደለም። ምስጋናን እንዲያውም ከፈለግን ሰለጠን እንደሆን ሳይጠን እንደሆን አይገባኝም። ቴንክ ዩ ኦሮምኛ ተናገሩ፣ ቴንክ ዩ አማርኛ ተናገሩ፣ ሁሉም ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ መጨረሻ ላይ ኪው ችግር ነው። በጣም አመስጋኞችን ነው። ስለ ሁሉ ምን በሉ ተብለናል? አመስግኑ። ስለ ሁሉ ምን በሉ? በማግኘት በማጣት ምን በሉ? በማዘን በመደሰት ምን በሉ? በረሃባችሁ በጥጋባችሁ ምን በሉ? በመውደቅ በመነሳታችሁ ምን በሉ? ሆኖም ቆም እስኪ ምሽቱን በምስጋና ማን ይመስገን? ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ቅዱስ ጳውሎስ ስለማይነገረው ስጦታ ሁሉ አለ እግዚአብሔር ይመስገን። ኬና ሳሂመሜን ዱኔፍ ዋቀዮ አገለቱ እግዚአብሔር በልበል ዋቀዮ ረትጩፈሜ አነባቄ ወዶን ተየጅሩ በልበልና ረትጩፈሜ አከበናን በረስ ጀነኒ ሐረስ ወርጃለ ለለጴ ከኘ ከሰን ጅሬ ዋቀዮ ነው ከሰን ጅሬ ወረ ነጋኑ ከሰን ጅሬ ዋቀዮ ነው ከሰን ጅሬ ወረ ተስከቢኑ ከሰን ጅሬ ጎፍታኑ ከሰን ጅሬ አከበሬ ቢቲሰና ሚስሮንኮ አንቴንኮ ዱፌ በልበለ ሩኩቴ ወዳጄ መጥቶ ውዴ መጥቶ ደጁን አንኳኳ። እኔ ግን ተኝቻለሁ አልኩት። እኔ ተኝቻለሁ፣ ልቤ ግን ነቅቷል። ወዳጄ እጁን በቀዳዳ ቢሰድልኝ እንኳ እኔ መነሳት አልቻልኩም። ወዳጄ አልፎ ሄደ። እኔም ነቅቼ በተነሳው ጊዜ ደጁን ብከፍትለት እርሱ የለም። ቀርቦ ሳለ አግኙት የተባለው ለዚህ እባካችሁ እንደ ሸማኔ መወርወሪያ በፈጠረው በዚህ ክፉ ዘመናችን እባካችሁ ለእግዚአብሔር ቅርብ እንሆንለት። መዝሙር 72 ቁጥር 28 ላይ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እሱ ነውና። ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ እኔ እዘጋለሁ የሚከፍት የለም፣ እኔም እከፍታለሁ የሚዘጋ የለም ካለ በኋላ ከፊታችሁ የተከፈተውን በር ሰጥቻቸዋለሁ አለ። ክብርና ምስጋና ለስሙ ይሁን። እግዚአብሔር በረከታችንን ይክፈትልን። እግዚአብሔር ሰላማችንን ይክፈትልን። የተከፈተ በር ጠላት የከፈታቸውን ክፉ በሮች ሁሉ መድኃኒዓለም በስሙ ስልጣን በቃሉ ጉልበት በደሙ ጉልበት ዳግም ይዝጋል። ጠላት የዘጋውን መቃብር ከፍቶ እንደወጣ በማርቆስ ወንጌል ምዕራፍ 7 ቁጥር 34 ላይ በሲዶናና በአስሩ ከተሞች አልፎ በገሊላ ከተማ ሲያልፍ ጆሮም አይኑም ልቡም የተዘጋውን ሰው አገኘ። ነመጉሪሳስ አረቢሳስ ጩፈሜ ተቋርጌ ማሎያ ጎፍታኑ ብረን ደርብኒ
ሙጫን ኬኘኑ ጀላ ጩፈሜረ ጀረኒ ገረ ጎፍታatti fidanii gooftaanis irraatii siqaa gara qootti fida jedhee fudhatee ofiisaatii gara qofaasaatti ol baase ወሰደው ብቻውን የከበቡት አደንቅሮት ስለነበረ እናንተ ከላዩ ላይ ገለል በሉለት አለና ከከበቡት ሰዎች መካከል እሱን ወሰደው ይላል። ከከበበን ክፉ ነገር መካከል መድኃኔዓለም ይከፍተን ዘንድ ሁላችንንም ይውሰድ። ወሰደውና እነሆ በጆሮው በኩል ጣቱን ሰደደበት፣ ምራቁንም አርጥቦ እንትፍ አለበትና በጣቱም ደግሞ ምላሱን ሳብ ሳብ አረገለት። ይህ የተዘጋ ሰው ነበር። ከዚያ በኋላ ወዲያው ሰውየው ተከፈተ፣ ጌታም ኤፍታ አለው ይላል። ኤፍታ ማለት ተከፈተ ማለት ነው። ጽድቃችን ይከፈታል። ኤፍታ ይሁን ትዳራችን፣ አሜን በሉ። ኤፍታ ይሁን ስራችን። የተዘጋ ሁሉ ጤና ተዘግቷል፣ ስራ ተዘግቷል፣ ሰላም ተዘግቷል። ኧረ ያልተዘጋውን በር ጠይቁ። ብዙ ነገር ተዘግቷል። እግዚአብሔር እነዛን በሮች ይክፈት። የተዘጋብን ነገር እንዲከፈትልን ምን እናደርግ ወገኖቼ? ምን እናደርግ ሲባል የመጀመሪያው የተከፈተው የተዘጋው እንዲከፈትልን ሲንኳኳ እንክፈት። ምን ሲባል ሲንኳኳ እንክፈት። የሚያንኳኳው እግዚአብሔር ነው። የምንንኳኳበት ቃሉ ነው። የሚንኳኳው ልባችን ነው። ልበ ዝጎች አንሁን፣ ልባችን ለንጉሱ ይከፈት። መዝሙረኛው ዳዊት በመዝሙር 23 ከቁጥር 1 ጀምራችሁ ስትመለከቱ እናንተ ነገሥታት ሆይ፣ እናንተ መኳንንቶች ሆይ፣ እነሆ የክብር ንጉሥ ወደ ቤቱ ወደ ዙፋኑ እንዲገባ የዘጋችሁትን በር ክፈቱ ይላል። እግዚአብሔር ወደ ክፉ ልባችን መልካምነቱ እንዲገባ ክፉ ልባችን ለእግዚአብሔር እንክፈትለት፣ እሱ ማጽዳት ይችላል። እኒብም በበሬቹ እንቁልቁሌሱ እኒቶቹ ኒገንዳ ሰበዋ ቀዮ ገረመለኬት ያዋ ቀዮ ለገለቹ ተባባች። ሌላው እንዲከፈትልን ምን እናደርግ ሲባል እንታገስና እንጸልይ። ምን እንበልና ምን እናደርግ? እንታገስና እንጸልይ። ማህፀኗ የተዘጋባት እነሆ በሴሎ ተራራ ካህኑ ኤሊ መቅደሱን በሚያገለግልበት ሰዓት ላይ በጣውንቷ የተገፋች በባሏ የተረሳች የነቢዩ የሳሙኤል እናት ሐናን ተመልከቷት። ለዘመናት ሆዷ የተዘጋ ነበረ፣ ልጅ አልባ ነበረች። እግዚአብሔር ዘግቷታል አሏት ጠላቶቿ። እግዚአብሔር ዘግቷታል። አዎ እግዚአብሔር ሲዘጋ አሳምሮ ነው። እግዚአብሔር ሲከፍትም አሳምሮ ነው። ሰዎች የዘጉትን ማን እየከፈተ ነው እዚህ ያደረሰ? ኧረ መስክሩ የተከፈተላችሁ። አዎ ሰዎች በመተት ይዘጋሉ። ሰዎች በጥንቆላ ይዘጋሉ። ሰዎች ቱቧቸው እንኳን በሰው ሊዘጋ የሚችሉ ሰዎች እግዚአብሔር የከፈተውን ትዳራቸውን ሊዘጉ፣ ሱቃቸውን ሊዘጉ እንቧይ ያንጠለጥላሉ፣ ውሻ ይጥላሉ፣ ደም ያፈሳሉ፣ እርቃናቸውን ይዘላሉ። ኧረ እግዚአብሔር በከፈተው ላይ ልባችሁን አያገኝ። መጽሐፍ እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 ጀምራችሁ ስትመለከቱ አትጨነቁ፣ ምልጃና ጸሎትን በእግዚአብሔር ፊት አቅርቡ እንጂ በአንዳች አትጨነቁ፣ የሚያስጨንቃችሁን በእግዚአብሔር ፊት አስቀምጡ ይላል። የሚያስጨንቃችሁን ለእግዚአብሔር ንገሩት። እግዚአብሔር የሚያስብላችሁን ያደርግላችኋል። ጠላታችሁ እንደ ተራበ አንበሳ በዙሪያችሁ ያገሳል። ዲን ኬሰኒ
akkaleen cabbeela eetu naannoo keessan deebi'ee xiqqana waan tokkottillee dhiphatina waan isin dhiphisu Waaqayyoon dura ka'a Waaqayyo deebii gaarii isinii laata. Hannaan dura Waaqayyo deemtee mana qulqullummaa Seelootti deemtee obsa guddaadhaan dura Waaqayyo dhaabbatte yaa Waaqayyo maqaa koo seenaa koo sinaa jijjiiri jettee isa gaafatte. Bara dheeraadhaaf dhalan qabu. Laala finaanaan ijoollee kudhan qabdi. Ijoollee kurnan keessaa tokkollee kan eebbifame hin jiru. Hannaan tokkollee hin qabdu guyyaa tokko mana Waaqayyoo keessaa dhabamtee hin beektu. Gaafa lubni keessa mana Waaqayyoo irraa fagaatu gaafa yaadni keessa biyya lafaatiin makamu saba Waaqayyoo guyyaa sana yaadda'a. Guyyaa sana na'a. Sanii booda Hannaan dura Waaqayyoo dhaabbattee kadhattee lubni illee yaada garaa ishee amma hubachuu dadhabutti himmachoofte moo dubartiin ana maal taateen deemtu asii jennaan lakkii abbaa koo machaayeetii miti ani keessi koo kan miidhameera ittiin jette. Laphee saaqamaadhaan laphee cufamaadhaan warroon taane laphee banamaadhaan obsa guddaadhaan dura Waaqayyoo dhaabbatte በብዙ ትዕግስት በእግዚአብሔር ፊት ቆማ ጸለየች። ጸሎት እግዚአብሔርን ለሚያምኑ ሰዎች የሕይወት ስንቅና የድል መንሻ ጦር ነው። በጸሎት ተራራውን ማንከባለል ይቻላል፣ እንደ ተራራ የገዘፈውን ክፉ ነገር። ታዲያ በተከፈለ ልብ ሳይሆን መጸለይ በተከፈተ ልብ። ምን ባለ ልብ አይደለም፣ ምን ባለ ልብ አይደለም መጸለይ። በተከፈለ ልብ እንዳትጸልዩ። ብዙ ጊዜ በተከፈለ ልብ ጸበል እንገባለን፣ መልስ የለም። ብዙ ጊዜ በተከፈለ ልብ ቤተ ክርስቲያን እንመላለሳለን፣ መልስ የለም። ከእጃችን ጋር ሳይሆን እግዚአብሔር ሁሌ ከልባችን ጋር። እግዚአብሔር የእግር አምላክ ሳይሆን የልብ አምላክ ነው። እግዚአብሔር የእጅ አምላክ ሳይሆን የእግር አምላክ ነው። ምን ይዤ ወደ እግዚአብሔር ልቅረብ ካላችሁ የተሰበረ የተከፈተ ልብን ይዛችሁ ቅረቡ። ሐና መልስ አመጣች። የተዘጋው ማኅፀኗን እግዚአብሔር በጸሎቷና በትዕግስቷ ብዛት መልስ ሰጣትና ማኅፀኗን ከፍቶ ነቢይ የሆነ እግዚአብሔር ጸሎቴን ሰምቷል የተባለላትን ታላቁን ነቢይ ሳሙኤልን እግዚአብሔር በማኅፀኗ አሳደረ። ሳሙኤልን ወልዳ የተዘጋው ተከፈተላት። ከዚያ በኋላ 7 ወለደች። ብዙ የወለደች መከነች። መካኒቱ 7 ወለደች። አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና። ቀኔ በእግዚአብሔር ፊት ከፍ ከፍ አለ፣ ልቤ ለእግዚአብሔር ክብርና ምስጋና ለእግዚአብሔር ይሁን። ልባችሁ ለእግዚአብሔር ከተከፈተ ልባችሁ የሚጸናው በማን ነው? አረ ንገሩኝ፣ በማን ነው? ለጴን ኬሰን waaqayyoodhaaf yoo bantani lapheen keessan kan jabaatu eenyuun jechuun waaqayyoodha. Inni sadaffaan maal goonaa yoo jenne akka nuuf saaqamuuf akka nuuf banamuuf maal goona yoo jenne amantaadhaan jabaannee haa dhaabbannu. Amantaan jabaannee haa dhaabbannu. Wangeela Maatiyos boqonnaa 25 lakkoofsa 1 kaastanii haga 13 ilaaltan dubartoota mimmiidhagoo kurnan sana argattu. Dubartoonni warri shananii ibsaa kan qabatanii boba'aa kan qabatanii garuu immoo boba'aa guutuu kan hin qaban. Misirrichi haga dhufutti warri qophaa'anis warri hin qophoofnes galma keessa seenaniitu rafanii. Misirroon harka walakkaa waggaa dhufu misirroon dhufee amaamotaa ka'a jedhamaniitu dammaqfamanii oggaachi ka'anii warri qophaa'an sun warri mudhii isaanii hidhatan warri boba'aa isaanii guuttatan warri ibsaa isaanii qabsiisatan shanan mimmiidhagoon balbalatti gadi ba'anii gooftaa isaanii eeguu jalqaban. Jaalala isaanii gammachuu isaanii eeguu jalqaban. Warri shananii garuu wayyoon banneedhan uffata isaanii bakka buusan hin dhaban, uffata barbaadutti ka'an. Kunis yerootti fudhate uffata argatanii gaafa uffatan immoo boba'aa isaanii qabsiisanii boof gaafa jedhu boba'aan keessa jiru. Maal oduu luqeessaa jennaan warri qophaa'an maal jedhani? Isa dhuga'uu qabanneerra. Isa maal ta'u? Maal hojjetti isa maal ta'u? Kan keessan isa isin hin ga'u Waaqayyo isiniif haa laatu.
ga'ee keessa namatti hin dabarsitanii ga'ee namaattis akka hin darbine Waaqayyo hafuura isaatiin gallaa ta'e isin haa eegu. Lakkii nuti kan nu ga'u qabanneerra odoonni dhufini mee dafaati mana shiraaroo qinxaaboo deemaati dafaa boba'aa bitadhaati kottaa ittiin jedhan ወደ ችርቻሮ ቤት ሂዱ፣ ወደ ሱቅ ሂዱ። ምናልባት ታገኙ እንደሆናላችሁ ምናልባት በሆነ ጊዜ ላይ መሯሯጥ ጥቅም የለውም። ክርስቲያኖች ማጣት ማግኘት ስለሚሆን በዚህ ያሳል አስሮቹም ቆነጃጅቶች ተብሎ በዚህ በእውነት መፍለቂያ በሆነ በቅዱሱ መጽሐፍ ተጽፏል። አስሮቹም ቁንጅናቸው አንዳንዶቹ የውጭ ቁንጅና ኖሯቸው የውስጥ ቁንጅና የሌላቸው ናቸው አምስቶቹ ሰነፎቹ። እነዚህ አምስቶቹ ደግሞ የውጭውም የውስጥ ቁንጅናቸው ወደ ውጭ ቁንጅናቸው ፈሶ ያሳመራቸው ናቸው። መንፈሳዊ ቁንጅና በውበት ሳሎን ማስተካከል አይቻልም። እየሰማችሁ ነው? መንፈሳዊ ቁንጅና ቤት ሄዶ መቆንጀት፣ መቀንደል፣ ይሄ ፊት መለቅለቅ የተለያየ ነገር እንደው በላይ ላይ በመለጣጠፍና በመወልወል የሚመጣ አይደለም። መንፈሳዊ ቁንጅና ውስጣዊ ጉዳይ። ይሄ የአባቶቻችን ቅድስናን ስንመለከት የነፍሳቸው ቅድስና ለስጋቸው ተረፈ፣ የስጋቸው ቅድስና ለልብሳቸው ተረፈ፣ የልብሳቸው ቅድስና ለጥላቸው ተረፈ። የኔና የናንተ የስጋ ቅድስና አይደለም ወደ ነፍስ ቅድስና የሚመጣው፣ የነፍስ ቅድስና ነው ወደ ስጋ የሚመጣው። እነዛ አምስቶቹ ሰነፎች ቢሯሯጡ አጡ። ሙሽራው በዚህ መሃል መጣና ተከፍቶ የነበረውን በር አምስቶቹን ካገኛቸው በኋላ እናንተ በእምነት ጸንታችሁ ተክታችሁ የጠበቃችሁ ናችሁ፣ ኑ ግቡ አለና እርሱ ከገባ በኋላ በሩን ዘጋው። ሰነፎቹ ቆይቶ ሲመጡ አልተጉም፣ አልቆሙም፣ አልጸኑም። በሩን ቢደበድቡ አሁን መጽሐፍ አንኳኩ ይከፈትላችኋል ያለው በጊዜው ነው ወይስ ያለ ጊዜው ነው? አረ ንገሩን፣ አረ ድገሙ፣ አረ ሰልሱ። በጊዜው አንኳኩ። ወጣት እያለ አንኳኳ፣ ልጅ እያለ አንኳኳ፣ ገንዘብ እጅ ላይ እያለ አንኳኳ፣ ጤና እያለ አንኳኳ። ጤና ስታጣ ነው የሚደርስልህ። በጤና ቀን ያንኳኳ ጤና ስታጣ መልሳለሁ። ሀብት በጨበጥክ ቀን ስታንኳኳ ሀብት ያጣለት እሱ ሀብት ይሆናል። ሰው እያለ ያንኳኳው ሰው ስታጣ ሰው ይሆንልሃል። በጊዜ አንኳኩ። ሰዓት እላፊ መጣችሁ አታንኳኩ። ሰዓት እላፊ መጥተህ ብታንኳኳ እንኳን የቤተ ክርስቲያን በር አይደለም ሚስትህን በሩን አትከፍትም። ትከፍታለች። ናገልቴ ሳቢያ ሁሉ ባመናሩ ናገልቴ ባመናቦት በር ኢምባንቲኝ መንዱ ቻቱ መመረጀር ከፍቲ ሰናቦደ ኢላ ብትገኛለህ መቼም ለየግል ነው እንጀራው የሚባለው። በዛች በመወርወሪያ ሰዓት እብን ለፊቱ ወርወር ታረግለትና አንድ ብርጭቆ እሱም በስማምና ያቅም በትቅደም ይገባ። እንዲህ ነው በጊዜ እናንኳኳ። አምስቱ ቆነጃጅቶች ያለ ጊዜ መጥቶ ቢያንኳኩ አላውቋችሁም ከኔ ላይ ሂዱ ነው ያላቸው። ሌላው የተዘጋው እንዲከፈትልን እባካችሁ በመንግስትህ በመጣ ጊዜ አስበኝ እንበለው። እግዚአብሔር እኔ በጎ ነገር የለኝም፣ እኔ መልካም ነገር የለኝም፣ እኔ የሚታይ ነገር የለኝም፣ ጌታ ሆይ አንተ አስበኝ እንበለው። ታይታዊ ዘየማን የተባለ በጌታ በስተቀኝ በኩል የተሰቀለ ከልጅነት እስከ ሽበት ከሕፃንነት እስከ ኮታት በወንጀል የኖረ ሰው ይህ ሰው ይገባዋልና ወደ መስቀል አወጡት። መስቀል ከማይገባው ጋር ተሰቀለ። አንዳንድ ቀን እድል አለው። አሟሟትም እኮ ያምራል። አንዳንዴ ሳይገባችሁ በማይገባ ቦታ ላይ ትጎዳላችሁ። አንዳንዴም ደግሞ ሳይገባችሁ በሚጠቅም ቦታ ላይ ትጠቀማላችሁ። በሉቃስ ወንጌል
ምዕራፍ 23 ቁጥር 37 ላይ በስተግራ የተሰቀለው ሰው ልቡ ዝግ ነበር፣ በስተቀኝ የተሰቀለው መስቀል ላይም ቢሆን ልቡን ከፍቶ ጊዜውን በአግባቡ ተጠቀመ። ይሄ ደግሞ ያለቀችውን ጊዜው እንኳን መጠቀም አልቻለም። ባካችሁ ክርስቲያኖች ጊዜ አታባክኑ። ተማሪዎች በጊዜ ስታጠኑ እኮ ነው ፋይናልና ነው አንዳንድ መጠነኛ ፈተናዎች ሲመጡ ጥሩ መልሶችን ሰጣችሁ ውጤት የምታስመዘግቡት። ፈተና ነገር ነው ብለህ ዛሬ ቁጭ ብለህ ብታድር ፈተናው ላይ ቁጭ ብለህ ከወንበር ላይ ትገለበጥ እንደሆነ እንጂ መልስ አሰጥ። እውነቱን አሰብ። አዎ ቀድሞ ነው ማጥናት በጊዜው። ፈተና ላይማ መልስ እንጂ መርዝ አይመጣም። የተዘጋጀ ሰው ሳብ እያደረገ ቢ ምርጫ ደግሞ ሲሆን ሁሉም መልኩን እንዳያጣ ዘግዛግ ይሄዳል። ሰነፉ ኤና ከነቆመኝ ባና ከነቆመ ዳ ይሄ ያልተዘጋጀ ማለት ዝግ ልብ ያለው ክርስቶስን እንዲህ አለው፣ እውነት አንተ አምላክ ሆነ ሳለ ራስን ከዚህ አውርደኛልን ከዚህ ገላግለን አምላክ ነኝ ብለህ ራስን እዚህ የምትሰቃይኛን የምታሰቃይ አንተ ማነህ አለ። ይሄ በሩ ዝግ ነው ክፍት ነው? ነገሩ ዝግ ነው ክፍት ነው? ይዘው ዝግ ነው። አፉ ነው ክፍት። ለዚህ እኮ ብዙ አለ በዝግ አፉ የለም አለ ነው አለ። በዚህ በቀኙ በኩል ያለው ደግሞ እሱ ልቡ የተከፈተ እንዲህ አለ፣ አንተ ሰው እንዴት እንዲህ ክፉ ታስባለህ? እንዲህ ጭንቅ ውስጥ እንኳን ሆነ ሳለ ወደ ልብ አትመለስም? እኔና አንተ እኮ የሚገባን ነው ይህንን ፍርድ የተቀበልነው አለና እሱ ግን የማይገባውን ተቀበለ። እየሰማችሁ ነው? እርሱ ግን ምን የማይለው የማይገባው መስቀል ለእሱ አይገባ። ኢሳይያስ ከትውልዱ ማን አስተዋለ? በሸላቾቹ ፊት ዝም እንደምን እንዳይዋበቅ ተጋዘ፣ ታረደ። ስለ በደላችን ቆሰለ፣ ስለ መተላለፋችን ደቀቀ። እሱ ግን አይገባውም ነበር። ቅዱስ ጴጥሮስም በእንጨት መስቀል ስለኛ እርግማን ሆኖ ተሰቀለ። ይሄኛው ልቡ የተከፈተለት ሰው የተዘጋችው ከአዳም ጀምሮ የተዘጋችው ገነት ዕጣ ፈንታው እንድትሆነው ልቡን ሲከፍት እንዲህ ያለ አቤቱ አለ። እስኪ ከኔ ጋር በሉ አቤቱ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። ይሄ ሰው ጸሎት ብቻ አይደለም፣ የመጀመሪያው ነገር አንተ ዳኛ ነህ አለው። በመንግስት ሲል መንግስት ያለው ገዢ ነው። በመጣ ጊዜ ሲለው ፈራጅ ነህና አስበኝ አለው። ፈራጅ ነህ አስበኝ። በመንግስት በመጣ ጊዜ እኔ ከፊት የሚያቆመን ምንም የጽድቅ ስራ የለኝም። ዛሬ ራሴን አሳልፌ ላንተ ሰጥቻለሁ። የሮሞቱማ ኬቲኑቱ ያጎፍታነ ያደዱ አሊዱረኬ ዋነዳቡ ዋንቶላው ማፍርካ ይንቀቡ ኡጋትን ጀዱ ጎፍታን ደብሴ ዱጉመን ሲንጀዳ ሀራ አዳሚን ዱርስቴ አና ወጅኒን ጀነት ጩፈምተ ሲሳ ቀምቴ ሴንተ ገለኒ ጉዳ ዋቀዮ ዳባ እውነት እልሃለሁ ዛሬ አዳምን ቀድመ የት ትገባለህ? አቤት በተዘጋው ነው በተከፈተው? በተከፈተው ደሙ በከፈተው። ወገኖቼ በስራችን አይደለም ደሙ በከፈተልን ዘመን ውስጥ ነው እየተመላለስን ያለ ነው። ደጋጎቹ ነቢያት በዓመተ ፍዳ ሲመላለሱ ጽድቃችን እንደ መርገም ተቆጠራሉ። እኔና እናንተ ግን በተከፈተልን መልካሙ ዘመን በተከፈተልን ዓመተ ምህረት ተደርጎልን ወንጀለኞች ሆነን ሳለ ምህረት ተደረገልን። ገና ኃጢአተኞች ሳለን አለ ቅዱስ ጳውሎስ፣ ገና ኃጢአተኞች ሳለ በምህረቱ ባለጠጋ ስለሆነ ጠላቶቹ ሳለን እንዲሁ ወደድናል። ባለጠጋ ስለሆነ በምህረቱ ባለጠጋ ስለሆነ ጠላቶቹ ሆነን ሳለ ጽድቅ የማይገባን ሆነን ሳለ እንዲሁ ወደድናል።
እንግዲያውስ እንዲህ ከወደደን በምናችን እንመካ? አዋቂ በእውቀቱ ባለጸጋ በገንዘቡ ባለ ዘመን በዘመኑ ማንም አይመካ። የሚመካ ሰው ቢኖር በማን ይመካ? እግዚአብሔር ይመካ። አንደኛ እንዲከፈትላችሁ የልባችሁን በር ለእግዚአብሔር ክፈቱ። ሁለተኛ ታግሳችሁ በጸሎት ጽኑ። ሶስተኛ በሃይማኖት ጽኑ። አራተኛ የእግዚአብሔርን ውለታ እያሰባችሁ በመንግስት በመጣ ጊዜ አስበኝ በሉ። ያን ጊዜ የተዘጋው ጤናችሁ ይከፈታል። የተዘጋው ሰላማችሁ ይከፈታል። የተዘጋ ፍቅራችሁ ይከፈታል። የተዘጋው ህብረታችሁ ይከፈታል። የተዘጋው ብዙ መልካም ነገሮቻችሁ ይከፈቱና ለሰላም ለዕረፍት ትሆናላችሁ። ኢስኒፍ በነም አከስኒ በነሙፍ ስንስ ለጴጌሰን ጎፍታዳፍ በና አከስኒ በነሙፍ ስንስ ኦብሳፍ ከቀናናን ጉያ ዋቀዮ ኤጋ አከስኒ በነሙፍ ስንስ አመንታናን ጭማ ጀባዳ ዳበዳ አከስኒ በነሙፍ ስንስ ኦልማ ዋቀዮ ያደቻ ሞቱማ ኬቲን ዮ ዱፍቱ ና ያደዱቱ እንጀዳ ከኑ በርሲise kanamma yeroo kanatti nu gargaare waaqni abboolii keenya maqaan isaa hedduu kan eebbifameef kan galatoome haa ta'u.
ነው።